የሰው ባል መኪናና ቤት ስጦታ ይሰጣል። እሱ ግን እድሜ ልክ ማያልፍልህ እኮ አቆረቆሰሻ ጓደኛዬ። እኔ እኮ ነኝ ራሴ አልሰማ ብዬ ከ3 ደሃጋ ያዋላ አራተኛው ይሆናል ሲባል። ይኸውልሽ አሁን ምግባችንን እናዛለን። ከዛ እሱን ታስከፊውና ሌላም ያለው ብር ካለ ተቀብለሽ ከዛ ሙሉጭ ልጩን አውጥተን መሸኘት። ሃይ ፍቅር እንዴት ዋላችሁ? መጣ ፍቅር ምግብ እንዘዝ። ማነ 2 ክትፎ። እሺ ምን ነው ቸኮላችሁ? ሰላምታ አይቀድምም? ሰላምታ ይበላ። ወጋ ጥባቂ አቱን እባክህ። ይልቅ የምትነግር ነገር አለ። ምንድነው? በጣም ብር ያስፈልገኛል። እናቴ ታማብኝ ሆስፒታል። ችግር የለውም። ምን ያህል ነው? 50 ሺህ። ችግር የለውም። እናንተ ብሏ እኔ አስገብቼልሽ ልምጣ። የምር? እሺ እኔ ፍቅር በጣም ደስ ይለኛል። በሉ ተጫውቱ። yes እሰይ ጠገብ። ውይ እኔ ራሱ ደወልሽለት ብሩ ገባ? ሄሎ አልገባም እኮ ፍቅር። ምኑ እንዴ? ብሩ ነው እንዳይጋባብሽ ብዬ እኮ ነው። ምንድነው እንዴ? ምኑ? ድህነቴ ማለት ያቀዳችሁብኝን ሁላ ሰምቼ ነበር ከኋላችሁኝ። ሁለተኛ በዚህ ስልክ እንዳትደውይ። ይሄ ቆሻሻ ሰራልሽ። ጓደኛሽን ደግሞ በሰው ብር ክትፎ እንደሚጣፍጠው ራስሽም ስከፊ ይጣፍጣል ይበት። ቻው። እና ሂሳቡ ምን ልናደርገው ነው? በልተን አንቺ ነሽ መክረሽ እዚህ ነገር ውስጥ የከተትሽ። የራስሽ ጉዳይ ተወጪ።